ሆኖ አይደለም። ስለዚህ አሁን ይሄ እንትን ከሆነ በኋላ ይሄ ግሉኮሱ ከወሰደ በኋላ ተሰፍቷል አይደል? ሁሉም ነገር በደንብ ነው እንዴ ይቀደደው? ትንሽ ነገር ስለሆነ ይሄ ሁሉም ነገር እንትን ይሆናል። አሁንም ዛሬ ሁሉም ነገር የሚወስድ ነገር እንሰጣለን። ከዛ በኋላ ደግሞ አሁንም በሶስተኛ ቀኑ መጥቶ ይችኛ ሙባሪክ ጃም ስላለ ልብስ ነው መኪና ጥራ ሂድ፣ አምቡላንስ ጥራ፣ ያማል ደደም ሂድ፣ አምቡላንስ ጥራ፣ ባጃጅ ይዘና ሐኪም ቤት እንሰደውን። ኧረ ቅረጽ በደም እንትን በለው ጩቤውን ደሙ ቅረጽ። ወይኔ እናቴ በደንብ አድርገህ ያዝለት ደሙ እንዳይፈስ ብዙ። ኧረ ካለ ሰይድን ተከተላችሁ አምቡላንስ ጥሩ እንጂ አምቡላንስ ጥሪ እንጂ ለምን ሰይድ ነው አምቡላንስ ጥሩ እንጂ እንዴ ፖሊስ ጥሪ። ለምን በሰይድ መኪና ራሱ እኮ ና አንተ ያማል ነው ጭራሽ ሚስቱን ይቅርታ እንደመጠየቅ ገንዞር አድርግ ያማል ና ልጁን ሐኪም ቤት እንውሰደው። ዞር በሉ ነው ሐኪም ቤት እንውሰደው ልጁን። ሐኪም ቤት መውሰድ ነው እንጂ አንተ ወቅቶታል እኮ ልጁ እኮ አልተረፈም እኮ እንዴ ነችና ጥቃቀኝ እኮ ጥቃቀኝ እንዴ ለምን አለቀኝም? ልጁን ወቅቶታል እኮ በመኪናው ዘነው ሆስፒታል ይዘነው እንሂድ። ጭራሽ ለመጥ እኮ ነው እሱ። ይኸው ታርጋው ነሽ ታርጋው መጥ ነው። ስማ ያልገባን ሙባሪክ አልገባን። ና አውረድ ሰይድ ና ይዘነው እንሂድ ሆስፒታል ይዘነው እንሂድ ልጁን ሰይድ ሆስፒታል ይዘነው እንሂድ ሆስፒታል ይዘነው እንሂድ ልጁን ወግተዋል ሰይድ እኮ ና ሆስፒታል ይዘነው እንሂድ እሺ ልጁ እኮ ታጉርቷል ናውረድ ሄድ ዞር በሉ ልጁ ተጉርቷል። ዞር በል እኔ ገጫለሁ መኪና ስልጠኛል አይደለም። ዞር በል ገጫለሁ ዘኖ እንሂድ ሐኪም ቤት ይዤ ሐኪም ቤት ዘኖ እንሂድ ከዚህ ውጭ መኪና ጭራሽ ልታስወጋኝ ነበር ነው የጠራኝ። ለምን ዞር በልኝ አሁን ከዚህ ጋር ልታስወጋኝ ነበር ጠራኝ። እኔ ላስወጋህ አይደለም ልታስወጋኝ ማን ትጠራኝ? አንተ ገጫለሁ ዞር በል ምን ሰው ጋር ለልቴ ነው እንዴ ዱር አይደል ልምጣ አንተ ለምን ለፖሊስ ዞር ትላለህ? ፖሊስ ጋር ምን ለማድረግ ደውል ማነው ቢላ መጣው ራሳችሁ ተዘጋጅታችሁ ለምን ሐኪም ቤት ይዘነው እንሂድ ተዘጋጅታችሁ ሐኪም ቤት ይዘነው እንሂድ ልጁን ምን ነው ራሳችሁ ገደላችሁት። ኧረ እባክህ በሩን ዳከፍት አሁን የፖሊስ አካል እስኪመጣ ይተማመን አንተ ገጫለሁ እንዳሄድ ሙቤ በቃ ሌላ መኪና ጥራሽ አንተ ገጫለሁ ሳይድ አንተኛን ጦስ ከተና እንዴ የምትሄደው ቁም የት ነው የምትገጨው? እሱንም ልገለው ነው። ኧረ ወይኔ ይሄንንም ሊገለው ነው። አመለጠ። አረ በድንጋይ በሉት መኪናውን። አሁን ሰላም ነው ተርፋለሽ አትጨናነቁሽ። እኔ እኮ መጀመሪያም እየተናገርኩ ነበር እንደዚህ ይሄ አያዋጣም። እሺ ግን ደህና ነው። እሺ እኮ ምንም አልሆነም። እሺ ምንድን ነው የምናደርገው? ምንም አይሆንም። እሺ አሁን ይሄ ስለወሰደ ያለ ስለዚህ ምንም አይሆንም። ይሄ ከወሰደ ትንሽ የተወሰነ ደቂቃ በኋላ ራሱ እሺ ምንድነው አሁን የምናደርገው? እሺ ዶክተር አንተ ምንም የምታረጉ አሁን ምንም ችግር የለም። እኛ ጋር ስለመጣ ምንም ችግር የለም። ሁሉም ነገር እኛ እናደርጋለን። እናንተ ተረጋጉና እንትን በሉ እሺ። እሱንም እንዳይረብሹ። አይ ካልተጎዳ ችግር የለም። አይ አልተጎዳም፣ ብዙ አልተጎዳም። ይሄ ደግሞ እኮ ዶክተር ችግር የለም። እሺ ይሄ ደግሞ ስለተፈሰሰ አሚር እንደዚህ ያደርጋል። ደም በደም ሲፈሰስ ማለት ነው ራሱን ይስባል ፌንት ነገር እንጂ ሌላ ነገር ሆኖ አይደለም። ስለዚህ አሁን ይሄ እንትን ከሆነ በኋላ ይሄ ግሉኮሱ ከወሰደ በኋላ ተሰፍቷል አይደል? ሁሉም ነገር በደንብ ነው እንዴ ይቀደደው? ትንሽ ነገር ስለሆነ ይሄ ሁሉም ነገር እንትን ይሆናል። አሁንም ዛሬ
ሁሉም ነገር የሚወስድ ነገር እንሰጣለን። ከዛ በኋላ ደግሞ አሁን በሶስተኛ ቀኑ መጥቶ እቺኛ ነገር እንፈታለን፣ ይቀየራለን። እንደዛ እሺ ግን አሁን መች ነው የሚነቃው ዶክተር? አሚር ችግር የለም። እሺ ሆዱን አግኝቶት ቢሆንስ? አይ ችግር የለም። እንደዛ አትበሉ። እሺ በቃ እንዳትረብሹ እናንተ ቁጭ በሉ። አይ ደህና እኮ ነው በቃ ምንም ችግር የለም። ማን ደግሞ ድንጋጤው ምናምን አለ። እንደዛ ነው ደንብ ሲፈሰስ እንደዛ ነው። ትንሽ ከወሰደ በኋላ ስለሆነ እሺ ግን ሌላ ነገሩን አልነካውም ዶክተር? ሌላ ምንም ነገር አልነካም። እሺ እሺ ኧረ አሁን ይነሳል። እሺ ወይኔ አሚር ነው ግን አይ ሆዱን አግኝቶት ወይ የሆነ ሳምባውን የሆነ ነገር አግኝቶት ቢሆን እኮ ወይ ሞቷል ነው ይዘው መጣ አይደለም። እዛ ጋር ሰላም እንፈጥራለን ብላችሁ አይደለ ያስጠራችሁኝ? እንታረቃለን ሁሉም ነገር ይረጋጋል ብላችሁ አሚርን ደግሞ ታውቁታላችሁ። እኔ እኮ መጀመሪያም ተናግሬያለሁ። ሰላም ቢፈጥሩ ይሻል ነበር። እሱም አልረጋጋ አለ። ይሄ ሁሉ ጥፋት እኮ እኔ ነኝ ጥፋተኛ። እኔ ማምጣት አልነበረብኝም አለም። እኔ እኮ ሰላም ይፈጠራል ብዬ ነበር ያመጣሁት። አልተረፈም እኮ ተኝቷል እኮ ዶክተር። እሱ በለፊት እንደዛው ማውራት ምናምን ጥሩ አይደለም። እኔ ነኝ እኮ ዶክተር፣ እኔ ነኝ በቃ እኔ ዶክተር እንታረቃለን ችግር የለውም ሲሉኝ እኮ እኔ አምጥቼ ነው ያስወጋሁት። እኔ እኮ በቃ ችግር የለም። እሺ ተረጋጋ፣ ችግር የለም። እሺ ደግሞ በሽተኛ ፊት እንደዚህ አትሆን። ከዚህ በኋላ አይደለም አሁን ሳምባውን ወይ የሆነ ነገሩን አግኝቶት ቢሆን እኮ እሺ ተረጋጋ። እሺ ከዚህ በኋላ አስፈልግም። በቃ ያለው እግዚአብሔር ይመስገን ማለት አለብን። እሺ አሁን መች ነው የሚነቃው? እሺ ችግር የለም። በቃ ምንድነው ይሻላል የማደርገው? እሺ አሁን አንተ እዛ ቁጭ በልና አሚር በቃ ሁላችሁም ተማሩና አንድ ሰው ብቻ ውስጥ ይቀሩ። እሺ እኔ እቀራለሁ። በቃ እኔ ልቀር። እሺ ዶክተር ለሱም ጥሩ ስለማለው አንድ ሰው ብቻ ይገባና ሌሎቹ ውጭ ጠብቁና ችግር የለም። ከዚህ በኋላ የኛ ስራ ነው። እሺ እሺ ዶክተር ምንም የትኛውንም ነገር ማድረግ ያለብንን ነገር በሙሉ እናደርጋለን ዶክተር። እሱም ብቻ ዶክተር ይንቃ ዶክተር። በቃ ተው በቃ አትነካኩ። አብቅተው አይደለም አንቺም እኮ ሰላም እንፈጥራለን ብለሽ እንደዚህ እንደሆነ መጀመሪያ ብትነግረኝ ይሄ ሁሉ ነገር ይፈጠራል አለ። ምንድነው ታውቃለህ? እንዴ? እና ታዲያ እርቅ ይወርዳል። መጀመሪያ ስታናግሩኝ እንዴት ነበር? እንደዛ አይባልም። እሺ ስለዚህ በቃ አንቺ እዛ ምኑና አንድ ሰው ብቻ ውስጥ እሺ ይሄ ግዴታ ነው። እንኳን ለጓደኛችን ይመጣል ከራመተራ መጣ ነው እንደዛ ነው። እሺ በቃ ውጪ እሺ ዶክተር በቃ አደራሽ ዶክተር በደንብ ተሰባሰበ እንኳን ቀላል ነው ማለት እሺ ዶክተር አዛችሁ እሺ እኔ እኮ ነኝ ዶክተር። እኔ እኮ ምንም አያውቅም እኮ ልጁ። እኔ ነኝ ምንም እኮ ሞኝ ነው ዶክተር። ምንም ያውቀው ነገር የለም። በቃ ዝም ብሎ በቃ በምን አይነት ቀን እንዳገኘሁት እኮ ነው ግራ የሚገባኝ። በቃ ዝም ብሎ ነው ይፈጥራል። ምን ይላል? እኔ ምን ላድርግሽ ዶክተር? አሚር አንተ አሚር በቃ እስኪ እኔ በምን አይነት ቀን የሁሉ ነገር ሊፈጠር እንደቻለ ነው ግራ የገባኝ ዶክተር። እሺ ምንድነው ማድረግ ያለብኝ? ዶክተር? ልጥፋ? አለ አይደል? በህይወት አለ ዶክተር? በህይወት አለ? በህይወት አለ ዶክተር? አትጨናነቁ። እሺ አሁን እየነቃ ስለሆነ እየነቃ ነው። አሚር ሁሉም ነገር ደህና ነው። እየነቃ ነው አላልክም? አልነቃም እኮ ዶክተር። እሺ አሚር አልነቃም። ይሄው እየጨመረ ነው። መጀመሪያ ይሄን በጣም ቆንጆ ነው ነበረ። አሁን ይሄ ራሱ ሙቀቱ ራሱ እየመጣ ነው ያለው። እየነቃ እኮ አይደለም ዶክተር። አሚር ይሄው የለም እኮ ዶክተር። ይሄው አልነቃም እኮ።
አንድ አዳምጠኝ እስኪ። ይሄ አሁን ደሙ በጣም ስለፈሰሰ ነው እንደዛው ነው ያለው እንጂ ሞቶ አይደለም። እንደዚህ አይነት ነገር ደግሞ በህይወት አለ አላልኩም ዶክተር። ስለፈሰሰ ነው እንጂ ሌላ ነገር አይደለም። እሺ አሁን ደግሞ ግሉኮሱ ምናምን ሁሉም ነገር የማስፈልግ ነገር እየወሰደ ስለሆነ አሁን በደቂቃ በኋላ በሰከንድ ራሱ ወደ ሰውነቱ ወደ እንትኑ ይነቃል። እሺ ችግር የለም። ለዛ ነው እንጂ ሌላ ነገር ሆኖ አይደለም። እሺ አትደንግጥ። ይሄ ማንኛውም ሰው የሚጋጠም ነው። እሺ ይሄ እሱ ላይ ብቻ አይደለም። አንተ ያረክ ነገር ምንም ነገር የለም። እሺ አትሰጣም። እሺ ስለዚህ ይሄ ቀላል ነው። ይሄውን ተሰርቷል። እሱ አሁን እየወሰደ ነው፣ መድኃኒቱን እየወሰደ ስለሆነ ችግር የለም። አትፍራ። ይሄ ቀላል ነገር ነው። እሺ ደም ስለፈሰሰና እሱ ደግሞ ስለደነገጠ ነው እንጂ እንደዛ የሆነ ሌላ ነገር ሆኖ አይደለም። አትፍራ። እሺ ይሄ ሁሉም ነገር ቀላል ነው። እሺ አትጨናነቅ። ከዛ እንደሆነ ጠብቁ፣ እንዳትገዙ በብዛት እንትንጸራ በአንዳንድ መታችሁ ማየት ትችላላችሁ። እሺ በየተራ እሺ ዶክተር ሁሉም ነገር ሰላም ነው። እሺ እንዴት ሆነ ዶክተር? ያላችሁ ምንም ነገር አለ። እሺ ምንም ሁሉም ነገር እዛ ሆስፒታል የከፈልኩ እኮ ነው። በእናትህ ሂሳብ ልከፋፍል ሄጄ ነው። ሁሉም ነገር ይሄም ተሰፋ አታዩም? እዚህ ጋር ነገር የለም ዶክተር። ተሰፋ ዶክተር። ደህና ነው። ወይኔ ወንድም